ይህ ሰው ለገባው ቃል ታማኝ ነው። የተናገረውን ሳይፈጽም ውሎ አድሮ አይተኛም። ያሰበውን ለማድረግ ያቀደውን ለማከናወን የማይቆፍረው ጉድጓድ የለም። የኢትዮጵያ ማደግ ለእሱ ብቸኛ ፍላጎቱ አይደለም፣ የዕለት ተዕለት ህልሙ እንጂ ማለት። በፍጹም ስንፍናን አያውቅም። እረፍት አልባ የሥራ ሰው ነው። አንዳንዴ ታምረኛም ያደርገዋል። መቼ ጀምሮ መቼ እንደሚጨርስ እንኳን አናውቅም። ፈጣን ነው። ዛሬ እዚህ ጋር ሰርቶ ነገ ከነጎዲያ ተመረቀ ሲባል እንሰማለን። የፕሮጀክቶች ምርቃት ራሳቸው ጊዜያቸው፣ ፍጥነታቸው፣ አሰራራቸው፣ ጥራታቸው ይገርማል። በዛ ልክ ነው ይሄ ሰው። በሱ ዘንድ አይሆንም አይቻልም የሚባል ነገር የለም። ተራራን ማንቀሳቀስ፣ ዱሩን ማቋረጥ፣ ጫካውን ማስዋብ ተክኖበታል። አይቻልም የሚባሉ ስራዎችን፣ ታላላቅ ፕሮጀክቶችን ሰርቶ ገንብቶ በፍጥነት አከናውኖ አስመርቆ እናየዋለን። ሁልጊዜም ይሄንን ነው የሚያደርገው። ሁልጊዜ እንዳስገረመን ነው። ላለፉት 7 ዓመታት እረፍት አልነበረውም። በእያንዳንዱ ደቂቃ፣ በእያንዳንዱ ሰከንድ፣ በእያንዳንዱ ሞመንት ጠቅላይ ሚኒስትር ዶክተር አብይ አህመድ ስራ ላይ ነው። ብዙ የአፍሪካ ሀገራት እንዲሁም የአውሮፓ ሀገራት ሳይቀሩ ምን ነው የኛ መሪ በሆነ ሲሉ ይመኛሉ።